አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ባላህ የአላህ ህዝነት ከእናንተ ጋር ይሁን። እኔ እኔ በጣም የሚገርመኝ ነገር አንድ ነገር ያው ምናልባት ሰው ሙሉ ደስ ላይለው ይችላል፣ ግን አንድ ሰው የተሰማውን ስሜት ነው የሚናገረው እና እኔ የሚለው እኔ አንድ ጥያቄ ለዩቱበሮች ትላልቅ ኦዲየንስ ላላቸው ሙስሊም ወንድም እህቶች አንድ ጥያቄ ልጠይቃቸውና ያን ጥያቄ በኮመንትም ከሆነ መልሱልኝ። እኔ የሚለው አብረን መጀመሪያ ሲሰሩ ዩቱብ ላይ ካፕል ሲጀመር ምንድነው ነው? አንድ በሉኝ። ካፕል ነኝ ብሎ ይመጣሉ፣ ይሰራሉ። ወይ አጎት አጅነቢ የሆነ ሰው ማለት ነው። አጅነቢ ካልሆነ ተገላልጠሽ ሳይሆን ሜካፕ ተቀብተሽ ሳይሆን ስራ እሰራለሁ ካልሽ ከወንድም ከአጎትሽ እና በቃ መሰል ለአንቺ አጅነቢ ካልሆነ ወንድ ጋር ስሪ፣ ሀላል በሆነው መንገድ ማለት ነው። ግን እኔ የሚገርመኝ ነገር ይመጣሉ፣ ሚዲያ እንሰራለን ይላሉ። ያኔ ብዙ ኦዲየንስ ያኔ ብዙ ሰው ተመልካች ሊኖራቸው ይችላል። ምን አለበት ጥሩ ነገር ኸይር ነገር ለዛኝ ለተመልካቹ ተምሳሌት ወደ አላህ የሚጠጉበትን ነገር ብታስተምሯቸው ብትነግሯቸው ምን አለበት? ኦዲየንስ ማለት ያኔ ወደ መጥፎ ወደ ጥመት ወደ ዝሙት ከምትጠሯቸው ትክክለኛው እንዲያውቁ ትክክለኛ ትምህርት ያለው ነገር ብትነግሯቸው ምን አለበት? እኔ ሁሌ አያቸዋለሁኝ። በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሚዲያ ላይ ከሆነ ሰው የተወሰነ ጊዜ ይሰራና ፍቅር ያዘኝ። እኔ የምለው ጉንፋን ነው እንዴ ፍቅር? በጣም እኮ ነው የሚገርመኝ። ሀቂቃ ጉንፋን ነው ወይ? ጉንፋን ያው ትንሽ ሽታ ከነካ የሆነ ሽታ ነገር የሚሸት ነገር ካለ ወዲያው ነው ጉንፋን የሚይዘው። እና አሁን እኔ በጣም ነው የሚገርመኝ። በጣም በጣም አጂብ የሆነብኝ እሱ ነው። እስኪ ጥያቄ መልስልኝ። በጣም ነው እና ቦታ አለው ፍቅር ቦታ አለው። አላህ የሀላል ፍቅር ያርግላችሁ። እንሰራለን ካላችሁ እና በሐላል ሆኑ። በቃ ማትሆኑ ከሆነ ከአጅነቢያችሁ ጋር አትሆኑ። እኔ እሰራለሁ ይላሉ፣ አንድ ሜካፕ ይቀባሉ፣ አንድ ደግሞ መለጣጠፉ ነው። ሱብሃንአላህ አጂብ ነው እኮ አጂብ አጂብ፣ ወላሂ ላዚም አጂብ ነው። እና ምንድነው ንገሩኝ እስኪ ምን አለበት እባካችሁ? ደህና ነገር ትምህርት አለ ትውልዱ ነገ ታዳጊዎች አሉ፣ ብዙ ነገር የምናስተላልፍላቸው ልጆች ሊኖሩን ይችላሉ። ወንድም እህት፣ እንዲሁም ጓደኛ፣ ቤተሰብ ያን የመሰለ ያዘለ ኦዲየንስ ይዛችሁ ለኦዲየንሱ ለምን ጥሩ ነገር አታመጡለትም? ሱብሃንአላህ አንድ ሴት ልጅ አጅነቢ ለሆነ ወንድ ወይም ደግሞ ወንዱ አጅነቢ ለሆነ ሴት አፈቅረሻለሁ ፍቅር ይዞኛል በዛው ሳን ተነስታ ትመታዋለች። አስቡ። በጣም በጣም አራ አላህን ልንፈራ ይገባል። ይሄ ዩቲዩብ በቃ ብር እንሰራለን ሲባል እኮ በሐራም ወላሂ በሐራም የመጣ ብር ወላሂ እሳት ነው። ግን እኛ ስንይዘው እንቆጥረዋለን፣ ግን በረካ የለውም። ከምንድን ነው የመጣው? ከሐራም ነው የመጣው። እና አላህን ልንፈራ ይገባል። ብዙ በተለይ ሙስሊም ወንድም እህቶች ብዙ ምነግራችሁ ነገር አለ። ሀቂቃ ብዙ ማቃቸው መጀመሪያ ጊዜ እንደዚህ ወደ ዝሙቱ መንገድ ሳይገቡ በፊት ሱብሃንአላህ በዲናቸው በቁርአናቸው ጠንካራ የሆኑ ለቤተሰብ ለዘመድ ለሀገር ለትውልድ አርያ ይሆናሉ የተባሉ ሰዎች አሁን ግን የምታያቸው በቃ እንጃ ምን እንደነካቸው አላቅም። እና አላህን ፍሩ። በቃ እንደዚህ ከምትጨማላለቁ አንድ ላይ በሐላል መንገድ አርጉት። ካፕል የሚባል ነገር የለም። ካፕል ነገር ወጥቶ እንደዚህ ነው እንደዚህ ነው ቤስት ፍሬንዴ ነው ቤስት ፍሬንዴ ነው ቦይ ፍሬንዴ ነው እንደዚህ ነው የሚባል ነገር የለም። አጅነቢ የሆነ ወንድ ለሴት ልጅ ቤስት ፍሬንድ መሆን አይችልም። በቃ 4 ነጥብ። ስለዚህ አላህን ልንፈራ ይገባል።
እና በጣም እኔ ጥሩ ነገር ይዛችሁ ለትውልድ ብታስተላልፉ ለትውልድ ብትነግሩ ትውልድ ደህና ነገር ይቀስማል፣ ደህና ነገር ይዞ ይወጣል። በጣም አጂብ ነው የሆነው። ተው አላህን ልንፈራ ይገባል። ወደ አላህ እንመለስ። ወላሂ ላዚም እቺ ዱንያ ጠፊ ናት። 1000 ዓመት አንኖርም። ዛሬ ይዘነው ነገ እናጣለን። ዛሬ አለን ብለን ሩቁ የምናስበው ነገ ግን አፈር ውስጥ ገብተን ነው ምንተኛው። አላህን ልንፈራ ይገባል። ቀጥተኛው መንገድ አላህ ይምራን። ተው ለኸይር ነገር ተራሮጡ። ለኸይር ነገር ኸይሩን ልታወሩ ኸይሩን ልትናገሩ። ሱብሃንአላህ ወደ አላህ መንገድ ጥሩ መንገድ ለሰው ተምሳሌት ሆናችሁ ጥሩ ነገር የምታስተላልፈው አላህ ያርጋችሁ። እኛንም አላህ ያርገን። እኛንም ያው እኔ ብቻ ንጹህ ነኝ ምል አላለውም። የሰው ልጅ ንጹህ የሚባል የለም በፍጹም። ስለዚህ ምንድነው መቼም ወደ አላህ እንጠጋ፣ አላህ ይቅር ይበለን፣ ከአላህ ጋር እንታረቅ። በተኛንበት እንደምንነሳ አናቅም፣ በተቀመጥንበት ይሁን አናቅም። አጀላችን ካቲማችን አላህ ያሳምርልን። ነገ ለሊላህ ብሎ ተዋዶ ለሊላህ ብለን ተፋቅረን ወደ በጀነት የምንገናኝ ሰው አላህ ያርገን። ወላሂ ላዚም መሰለን ሰው እንደዚህ ሲናገር አንድ ሴት ልጅ ወይም ማንኛውም ሰው እንደዚህ ነው ተው እንደዚህ ነው ብሎ ከተናገረ ያ ሰው መጥፎ ነው ጥሩ ነው ልትሉ፣ ወላሂ ጥሩ የሆነ ሰው የእናንተን መጥፎ ጎን አግኝቶ ተው አላህን ፍሩ ያለ ሰው ነው። ግን በርቺ እህቴ እንደዚህ በይ እንደዚህ አርጊ በዚህ ወጣ በዚህ የምትሉ ሰዎች እናንተም አላህ እንድትፈሩ ይገባል። ወደ ቀጥተኛው መንገድ ይምራን። እንግዲህ እኔ ያለኝ አስተያየት ለመናገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።